ዛሬ በዚህ ቪዲዮ ስለ ኢጎ እናወራለን ቃል እንደገባሁት እና ኢጎዎቹ በስንት ይከፈላሉ? በሶስት ይከፈላሉ ብያችኋለሁ። ስለነዛ ሶስት ኢጎዎች በዝርዝር እናወራለን። ሪሰርች አደርጋለሁ ብያችኋለሁ። ያለ ምንም ሪሰርች አልመጣሁም። ሪሰርች አርግቼ ጉግል፣ ኤአይ፣ ዩቲዩብ ቪዲዮዎች፣ ቲክቶክ ላይ ገብቼ አንዳንድ ቪዲዮዎችን ካየውኝ በኋላ ኖት እና ትንሽ በኮምፒውተሪም አንድ ቪዲዮ አስቀምጫለሁ። በጣም ትንሽ ነው። እሱም በዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ቪዲዮ እና አንድ ተጨማሪ አንድ ቪዲዮ ከሱ ላይ ነው ሶርሶችን ያገኘሁት እና የራሴ አይደለም ሁልጊዜም እንደምን እና ይህን ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይ ገብታችሁ ሙሉ ቪዲዮ ማግኘት ትችላላችሁ። እና ዛሬ ቀጥታ ወደ ቪዲዮ እንገባለን። አንደኛው ኢጎ ይባላል። እነዛ ኢጎ ደግሞ አንኮንሽስ የሆነ ኢጎ ነው እና ቤዚክ ኒድ ላይ የተመሰረተ ኢጎ ነው። ሳቲስፋክሽኑም አጭር ጊዜ ሳቲስፋክሽን የለም። ኤርሊ ሳቲስፋክሽን፣ በጣም ሾርት ሳቲስፋክሽን የሚፈልግ ኢጎ ነው። ይሄ ቤዚክ ኒድ ማለት መብላት፣ መጠጣት፣ መኖር፣ መዝናናት፣ ሴክስ አንዳንድ እንደዛ ነገሮች ላይ የተመረኮዘ ነው እና እንትን ነው በአጭር በአቋራጭ መንገድ የምናገኛቸው ሳቲስፋክሽኖች በዛ ኢጎ ነው እና አንድ ደግሞ በጣም ወሳኝ የሆነ ነገር ደግሞ ያለው ምንድን ነው? ያ ኢጎ የሚወሰነው በሆነች ትንሽ ዊስፐር የምታደርግልን ጆሮአችን ላይ ብልጭ የምትልብን የሆነች ሰይጣናዊ የሆነ ሀሳቦች አሉ አይደለ? ያቺኛዋ እንደዚህ ብላ፣ ይህን ጠጣ፣ ይህን ያቺ ልጅ የምታምር፣ ይሄኛው ልጅ እንደዚህ፣ ያኛው እንደዚህ ሆኖ፣ ያኛው ዊስፐር የሚያደርገው አስተማሪ መጥራ፣ አስተማሪ መስደብ በውስጣችን ትምህርት ቤት ላይ ጓደኞቻችን ጀጅ ማድረግ ምናምን፣ እነዛ ያቺ ትንሿ ኢጎ ነች። ደብል ነች የሚሏት፣ እኛ ደግሞ ትንሿ ሰይጣን የምንላት ማለት ነው። እሷ ሰይጣን በቃ አንኮንሽስሊ የምናደርገው ኮንሽስ ሆነን አይደለም የምናደርገው፣ ሳይመጣ ብልጭ ነው የሚልብን እና እነዛ ቤዚክ ኒዶች ላይ የተመሰረተ ኢጎ ነው ማለት ነው። ላይ ከወሰድን ደግሞ ማለት ነው አንድ ህፃን ልጅ የተወለደ ህፃን ልጅ እናቱን ከፈለገ እናቱን ፈለገ ነው፣ አባቱን ከፈለገ አባቱን ፈለገ። አሁን አምጦልኝ ነው ሾርት ከት ማስተዋል የለም፣ አንኮንሽስ ነው ስለሆነ ማለት ነው። አሁን ጡጦ ፈልጋለሁ ካለ ጡጦ ካልተመጣ ያለቅሳል፣ ጮሃል፣ ይረብሻል። አባቴን ፈልጋለሁ ካለ አባቱ ካልተደወለለት ወይ አባቱ ካልመጣ በስተቀር ምን የሚሆነው በጣም ነው የሚጮኸው፣ በጣም ነው የሚያለቅሰው አይደለ? ያ እንደዛ ኤግዛምፕል መውሰድ እንችላለን። ሾርት ግራቲፊኬሽን፣ ሾርት ፕሌዠሩ በጣም ሾርት የሆነ በአጭር መንገድ ማግኘት የሚፈልግ ህፃን ልጅ ማለት ነው እንችላለን። በቃ ያቺ ህፃን ልጅ ናት ኢጎአችን። ያ ህፃን ልጅ ኢጎ እና ያቺ ትንሿ ሰይጣን የምንለው ኢጎ ነው ማለት ነው። አንደኛው ኢጎ የምንለው። ሁለተኛው ደግሞ ሱፐር ኢጎ ይባላል። ሱፐር ኢጎ ደግሞ ራይት ኤንድ ሮንግ፣ ይሄ ሞራሊዝም፣ ሞራል የሚደረግ ነገር የለም፣ ሪስፔክትድ የሆነ ጥሩና ከመጥፎ የሚለይ። አሁን ያቺ ትንሿ ኢጎአችን ትሰብረናለች አይደለ? ያቺኛዋ እንደዚህ አድርጎ ይሄና እንደዚህ ሂድ፣ እንደዛ ሆነ፣ ይሄ ሰውዬ ያንተን ጀጅ ስናደርግ ምናምን ይሄ ትክክል አይደለም ብሎ ይሰብረናል ማለት ነው። ያ ኢጎ የለም፣ ሱፐር ኢጎ ይባላል። ትክክለኛው ኢጎ ያ ፖዚቲቭ ኢጎ ማለት ነው። ሞራል ያለው፣ ሪስፔክትድ የሆነ፣ በሩል የሚንቀሳቀስ፣ ህግ ያለው፣ ህገ ደንቦች ያሉት፣ ሩል ኤንድ ሬጉሌሽን የሚንቀሳቀስ ማለት በቃ ጥሩና መጥፎን የሚለይ ያ ኢጎ ምንድን የሚባለው? ሱፐር ኢጎ ይባላል። እና ያ ኢጎ ሁላችንም ውስጥ አለ። ያ ኢጎ ደግሞ ምንድነው? ያቺ ትንሿ ኢጎ ሾርት ግራቲፊኬሽን የሚፈልገውን ኢጎ ይሰብርና ራይት ኤንድ ሮንጉን ይነግረዋል። በሩል ነው፣ ያ ህጋዊ ነው፣ ፍትሃዊ የሆነ ኢጎ ነው ማለት ነው። ፍትሃዊ የሆነ ኢጎ ነው። ያ ፍትሃዊ የሆነ ኢጎ ያቺን ኤድስ የሚለውን ኢጎ ፍትሃዊ ያለው ነው፣ በአጭር ጊዜ ማግኘት የሚፈልገውን የሆነ ሾርት ከት የሚፈልገውን ኢጎ ይሰብርልናል ማለት ነው። በምሳሌ መውሰድ የምንችለው ደግሞ ማጥናት ፈልገን መስራት ፈልገን አንሰራም፣ ደብርቅ ሙዳችን ይቀያየራል ምናምን አይደለም። ያሄ ምንድነው? መማር አልፈልግም፣ ማጥናት አልፈልግም፣ መስራት አልፈልግም፣ በኋላ ሰራዋለሁ ምናምን ብለን ልንተኛ እንችላለን፣ ወይ ቲክቶክ ልናይ እንችላለን። ያ ሱፐር ኢጎ ይመጣና ምን ያደርግልና ማጥናት አለብህ፣ መማር አለብህ፣ ካላጠና ወዳቂ ነው የምትሆነው፣ ካላጠና የሰው በታች ነው የምትሆነው፣ ካልሰራ ድሃ ነው የምትሆነው፣ ይሄ እንደዚህ ካላደረግ እንደዚህ ነው የምትሆነው፣ ካነበብክ ራስህን ሳቲስፋይ ትሆናለህ፣ ፕራውድ ትሆናለህ በራስህ ብሎ እንድንሰራ ያደርጋል። ሳንፈልግ ሞቲቬት ያደርገናል ማለት ነው ሱፐር ኢጎ። እና እንደ ሱፐር ኢጎ በዚህ ነው የሚጠቅመን ብዬ አስባለሁ። እና ቪዲዮም ሶርሱ እንደዛ ነው የሚለው በኤግዛምፕል አስረድቻችኋለሁ። ሶስተኛውና
የመጨረሻው ኢጎ ደግሞ ኢጎ ያ ኢጎ ደግሞ ልዩ ምንድነው? ያንን ኮንሲደር ያደርጋል። ይሄን ኮንሲደር ያደረገና አናላይዝ አድርጎ ካልኩሌት አድርጎ የትኛው በዛ ሰዓት የትኛው እንደሚበልጥ አይቶ ይመርጣል። ወይ ሱፐር ኢጎ ይበልጣል ወይ ኢድ ይበልጣል ማለት ነው። አሁን በዛ ሰዓት ማንበብ ከሆነ ያኛው አላነብም ብሏል። ይሄኛው አነባለው ማንበብ አለበት ተብሏል። ራይት ኤንድ ሮንጉን ይነግሩናል። ይሄኛው ግን አጭር ፕሬቪየር ሾርት ከት ፈልጓል። ይለም ቶሎ ሳቲስፋይድ መሆን ፈልጓል። በቲክቶክ በዩቲዩብ በምን በጌም በኳስ በማየት በምን ማለት ነው። ይሄኛው ግን ማጥናት አለብን መስራት አለብን ብሏል። የትኛውን ኮንሲደር አድርጎ ሞራሉን አይቶ ህጉን አይቶ ምኑን አይቶ በዛ ሰዓት የሚያስፈልገውን አይቶ ይመርጥልናል ማለት ነው። የዛ ሰዓት የምንመርጠው እኛ ነን። እዛማ እንጣላል። ሁለት አካላት ሲጣሉ እኛ ቁጭ ብለን እናይና ቹዝ እናደርጋለን ማለት ነው። ሁለት አካላት ናቸው የሚጣሉት። እኛ እዚህ አሁን ያለው እኔ እዚህ ጋር ያለው እናንተ እዛ ቁጭ ብላችሁ ያያችሁ ሁለት አካላት እየተጣሉ ነው። ይሄን ቪዲዮ ልጨርሰው እና ይሄን ቪዲዮ ወጥቼ ሌላ ቪዲዮ ልይ። ሁለት አካላት እየተጣሉ ነው። እነዛ ሁለት አካላት እናንተ ናችሁ የምትመርጡት ማለት ነው። እናንተ ደግሞ ኢጓል ፐርሰናሊቲ ነው ብያለሁ ባለፈው ቪዲዮ ላይ። ያ ፐርሰናሊቲ እናንተ ኢጎ ናችሁ ማለት ነው። ያ ኢጎ ፐርሰናሊቲያችሁ እናንተ ትመርጣላችሁ። ኢድ ኢጎን ወይ ሱፐር ኢጎን ትመርጣላችሁ። ዛሬ የሆነ አሁን በዚህ ፔን ከዛ በኋላ ሳቲስፋይድ ፕራውድ በመሆን ይሻል ወይስ አሁን ቶሎ ሳቲስፋይድ ሆኖ በኋላ ሪግሬት ማድረግ ይሄን ባደርግ ያን ባደርግ ወር ኢፍ ማለት ይሻላል ሚለውን ትመርጣላችሁ ማለት ነው። አሁን ይሄን እኔ ራሱ ኤግዛምፕል ሰጠኋችሁ። ይሄን ቪዲዮ ማየት ፈልጋላችሁ ማየት እየፈለጋችሁ ነው፣ ግን የሆነ እንትናችሁ የሆነ ፐርሰናሊቲያችሁ የሆነ ጎናችሁ ከዚህ ወጥቼ ሌላ ቪዲዮ ልይ እያለ ነው። አንድ ፐርሰናሊቲ ደግሞ ሊጠቅመኝ ይችላል ትንሽ ደቂቃ እያለ እንትን እየገፋ ነው። ይሄ ሱፐር ኢጎ እና ኢድ እየተጣላ ነው ማለት ነው። ይሄ ስለ ኢጎ ብትረዱ ሱፐር ኢጎ እንደሚጠቅማችሁ ትንሽ ቆይቷችሁ እንደሚጠቅማችሁ ያውቃል። ግን ያቺ ኢድ ግን ምንድን የምታደርገው እንደማይጠቅማችሁ ትነግራለች። ሶስተኛው ምን ያደርጋል? ካልኩሌት አድርጎ ይመርጣል ማለት ነው። ሶስተኛው ኢጎ እና እንደዛ ነው። ሶስቱ ኢጎች ለዛ ናቸው ማለት ነው። በአጭሩ ሰመሪ እናደርግላችሁ። አንደኛ ኢጎ ኢድ ኢጎ፣ ሁለተኛው ሱፐር ኢጎ፣ ሶስተኛው ደግሞ ኢጎ እንደ ዳኛ መርቶ ያጸድቃል ማለት ነው። ዳኛ ነው። ሶስተኛው ኢጎ ደግሞ ኢጎ ነው። እሱ ኢድና ሱፐር ኢጎ ይመጣል ማለት ነው። እና ሶስቱ ኢጎች እነዚህ ናቸው። እንደተጠቀማችሁ እንደተደሰታችሁ ተስፋ አድርጋለሁ። ካልተመቻችሁ እንደዚህ ናት ያልገባኝ ብላችሁ ኮሜንት ላይ መጻፍ ትችላላችሁ። ሪሰርች አድርግቼ አመጣላችኋለሁ። ይሄን ቪዲዮ ደግሞ ያገኘሁት ቪዲዮ አንድ ሁለት ቪዲዮ አለ። እሱን ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እና አመሰግናለሁ እስከዚህ ድረስ ካላችሁ። ከሌላችሁ ደግሞ ችግር የለውም። አንድ ቀን ትመጣላችሁ ቭሎግ ምናምን ስትጀምሩ ወደ ኋላ ታዩታላችሁ ይሄን ቪዲዮ። እና አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄን ቻናል ይከታተሉት። አመሰግናለሁ።